ኧረ በእናትሽ ወደዛ መልሳለሁ አልኩሽ አንዴ። ኧረ በእናትሽ ፍቺኝ እንዴ! እንደው ልጄ ባጠባውሽ ጡቴ ገንዘቡን መልሽልኝ። ኧረ ማዘሯ ባላረገው እኮ ደስ ይለኝ ነበረ፣ ግን ደግሞ እዛ ድረስ በግራ አይመጣውማ። ለማንኛውም ይኸው መላተፍ ተፍ ብዬ ከመጣ ይገጭሻል። የቅምጥል ማዘር ምን እሺ ነው? ወኝ እስኪ ልጄ በተከበርኩበት ሀገር አዋረደችኝ። ዛሬም እንደባለፈው ወስዳ ነው። በሉ እቺን ያዙ። ልጄ እንደው ፈጣሪ በልጅ አይፈትን። ኧረ ማዘርዬ አብሽር ችግር የለው ምን ያወራታለሁ። ልጄ እንዳትመታብኝ ደግሞ ትሞትብሃለች አደራህን። ኧረ ምን እሺ ነው? ተመለሰላችሁ አንዴ። እንደውም ፖሊስ ጣቢያ ያስገባችሁ። ኧረ በቃ ልቀቀኝ። ኧረ ፖሊስ ምናምን ምን እሺ ነው እንዴ? ፈጣጥ ደግሞ ታፈጣለች እንዴ? አይ ቅምጥል ስንቱን እያፈዘሽ አደነዘሽ። ምን አርጋ ነው አንተ? አንዱና ስልክ ልደውልልህ ብላ ይዛበት አጥስም። እቺ ወሮ በላ ዛሬም አልፈታትምሽ። እሱ ነው እንዴ የሚገርመው? ሰው እንዴት የበላውን ስልክ ፓስወርዱን ፈቱልኝ ብሎ ተመልሶ ይመጣል? ሐረቢያን ሳስጨርሰኝ ይሄ ደግሞ ምን አይነት ጁዋና ነው? በእናታችሁ ያዛችኋት? እቺ ሌባ አንተንም እንደሱ ሰርቃ ነበር። የትም እንደማታመልጪ ነግሬሽ ነበር። ለኔ ተዋትሽ። አንቺ አቀሳሳሪ አንቺ ነሽ አይለኮሽው? ሐረ ምን ይሽኔ አይደለም እንዴ? ልቀቀኝ በእናት ሂጂ ወደዛ። ኧረ በእናት ወደዛ ይደም አይደብረውም እንዴ? አንቺ ግን አይደብርሽም? ንገሪኝ እንጂ ምን ላርግ ታዲያ? እኔም እኮ በቃ መተው ፈልጋለሁ፣ ግን በቃ ለመጨረሻ ጊዜ ማዘሯን አስደስቼ ከዛ ተወዋለሁ። ሰርቀሽ ነው እናትሽ የምታስደስቻት? አዎ ሂጂ። ይኸው ማዘርዬ ልጄን ምከርልኝ አልኩ እንጂ ግደልልኝ አልኩ። ወልደህ ይኸው። ኧረ ማዘርዬ እንደሱ አይደለም እኮ መከራይቼ ነው ልጄን ያሳደግኳት። እሺ እኔው ቀጣታለሁ። ነይ ቀጥ አንቺ። አንቺ አቀሳሳሪ እኔና አንቺ እንገናኛለን። እሺ እኔ ላይ ነው እንዲያቀማችሁ። ኦሆ ቆንጆ የፍቅር መመሬ አብራኝ እንድትኖር እንደ ቃል ዘንታ የኔ ቆንጆ ፍቅርሽ እንደ ሻማ ልብን አቅልጦት ብልተጋደር አንተ እንዳታረጥበኝ በእናት። ማን ነው እግረን? እኔ ፍቅር ተቅማጥ ነሽ እንዴ? ያው ፈልገህ ነው እንደምታስብ እኮ አይደለም። ፍቅርሽን መቆጣጠር ስላቃተ እንደዛ ነው እንዴ? ፍቅርሽ መኪና እንዳየ ውሻ ያቅበዘበዘኝ ነው። እኔ ማር አቤት ምን አባት ነው እዚህ ጋር የምትሰራው? አንተ እስስት ነህ ምንድን ነው እዚህ ግንብ ላይ ምን ትሰራለህ? አላበዛችሁም በእናንተ ምንድን ነው የምናበዛው? አንተ ቀንታ ሽማግሌ ልጅቷ ቆመባት ትቅር እንደ ማነው ቆማ ትቅር እንደ ልጅቷ ቆማ ትቅር ችግር ጭንቅላት ላይ ቁም አንጀቴ ላይ ብረት ይቁም። ስማ ልጄ ማለት ነው ለጥሎሽ ገመችስ ምሰጥ ቢጠፋኝ እንኳን ብትስ ምሰጥ ሰው ካልሆነ በስተቀር እንዳንተ አይነት ብስብስ ወይ በበጽም ምን ያወር ሰው ደግሞ አበዙ እንዴት ሴትሽ ይዘው ወንዶች ሰፈር ውስጥ አምጣ ማለት ተገቢ ነው? የኔ ልጅ ነው ውሻ ወይስ ያንተ ጓደኛ ነው ውሻ? ስማ እንደ ጥጥ እንደዚህ ካላስፈተልኳችሁ የኔ ቦርሰሞ አፈር በላል። ቤት ውስጥ አስቀምጬ የምቀልበው ውሻ ሳይሆን አንበሳ ነው። እሱን አምጥቼ እዚህ ጋር እንደዚህ እናንተ እንደ ካልሲ ካላስገለበጥኳችሁ የኔ ቦርሰሞ አፈር ድም በላለሁ። አንተ
ያምጣ። አንተ ደግሞ ሆነ ነው ውሻ። አንተ ደግሞ ፋራ ነህ። በቅና የነገርኩት ነው። ተቀንቀን ይሞታል። ስቆይ ወንድ ልጅ ቆረጠ ሲባል ሎተሪ ብቻ ይመስለኝ ነበር።